እና እናቴ በጣም ደስ አይላትም ቲያትር ስሰራ በቃ እስቲ እኔ በድሬ ልቅበረት ላይ ነበር በድሬ ልቅበረት ለማኝ አትሁን ለምኜ እንዲው አስማ ቤተሰብ አታሰደብብኝ ትለኛለች ገና ለገና አርቲስት በስልክ የድሬ ሆኖ ምናምን ሲባል የዛን ጊዜ እኔ በመጀመርበት ሰዓት በሬዲዮ አጠገቧኔ ከስሩ አልጠፋም ጸጋይ ገብረመድህን ለሮይ ጸጋይ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች አየኸው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ተው አረተው ነፃነቴ ተው በድሬ ልቅበረተው ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ ይሄን ካትጩ ትለኛለችና እዛ በሷ ከሷ ጋር እንዲስጨቃጨቅ ከዛ ለፋዘር ነገረችው ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው በረሃ ነው የሚያውቀው እና አዲስ አበባ እንግዲህ በጨርሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሐረር ነው የሚኖረው የነበር ድሬዳዋ ነበር ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋሪ የሚባል አካባቢ ነው እና ለፋዘር ነገረችው ልጁ ትምህርት ቤት 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ እያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ የሚለማመደው ሊለማመድ እያለ ይሄደ ማታ ነው የሚመጣው በሌሊት ትላለች ሌሊት ነው የሚገባው ትላለች አንድ ሰዓት እኮ ነው የሚገባው ሌሊት አንድ ሰዓት ነው የሚመጣው ሌሊት ነው ከዛ እኔ በአዲስ በዚህ በግሬ ነው መሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አረግና ከላይ ሸሚዟን አረጋታለሁ እንደዚህ ማንም አያውቅም እና በቃ ዩኒፎርሜን አይመስልሽ ንጹህ ኒት ነው መስለው ሸሚዝ መልበስ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ገጭ አድርጌ ላጠላጥላለሁ ደፍተሬን እዚህ ውስጥ ይዣለሁ ላስቲክ ስለሚለው ደግሞ ያልባል ላስቲክ ስለሚለበድበት ማለት ነው ደረጃውን ዳገቱን እየወጣው አገኘሁት አንተ የት ነው የምትሄደው እኔ ፖሊስ ነኝ በየቦታው ሰው አለኝ አለ በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ ያልክ እንደምትሰራ አቃለሁ ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ እኔ ደግሞ ሞቅ አርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለት ትሰራለህ ፓይለት መስለት ትሰራለህ ዶክተር መስለት ትሰራለህ በቃ ሳይንቲስት መስለት ትሰራለህ ምናምን ስለው ያሉንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ሁለተኛ እንደዚህ አይነት ነገር ለእናትህ ነግራታለሁ ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል ይሄ ምን ያውቃል ይሄ ድሮ ወታደር እዛ በረሃ ሲዞር የነበረ ሰውዬ አለች ማዘር ከዛ አንተ ምክንያት ሁለቱን ተቃራኒ መስመር ውስጥ ከተካቸው እሱ እኮ ምን ያውቃል እሱ እዛ በረሃ ነው እኔ ልጆችን ያሳደኩት ምን ያውቃል ከዛ መጣ ማዘር ምንድነው ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች በጨራሽ በቃ የበሱ ንግግር እንደዚህ ብሎ አለ እንደዚህ ከሆነ ምናምን መምሰል ማለት ብላ አስረዳችሁ እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድነው ምናምን ነገር አለ ቲያትር ቤት ነው ቲያትር ይሰራል ምናምን ስንት ሰው ይመጣል ቲያትር ቤት አንዴ 1000 ሰው የሚይዛል 1200 ሰው የሚይዝም አለ 800 ሰው የሚይዝም አለ ታዲያ ተባባሪ ነሽ አላት 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቀው ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ ደግሞ ቤት ውስጥ እና በሙያዬን በጣም ነው የምወደው ከአብሮኝ ያደገ ነገር ነው በጣም ደስ ብሎኝ ነው እንትን ብለውና ሁሌ ስለሱ ነው ማስበው በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ ደግሞ